ሰላም እንደምን ነሽ? ይሄ የእናንተ የአላባዎች የባህል ልብስ ነው? እስቲ ተነሽ፣ ይመቻል፣ ቀሚሱ ያምራል። አላባዎች እንትን የባህል ልብስ ነው። ከቻይና ሀገር ነው የመጣው? ከአላባ ነው የተሰራው። ይሄ እሷ ወገቧ ላይ የተደረደረችው ነገር ምንድናት? እሷ ይደረጋል። ዶቃ ነው ዶቃ ነው እንዴ እሱ? እስኪ ከላይስ ያለው የፀጉርሽ ምንድነው? ዛጎል ነው? ቁልፍ ነው? ቁልፍ ነው። አቤት አቤት አቤት! ሲሰራ ፕላን ያደረች እኮ ድንቡልቃ ናት እኮ፣ በእውነት ድንቡልቃ ናት እኮ። ቺናውን የደንብ ጫረቂን እናጠጣታለን። እስልምናውም ብዙም አይከለክልም። አቤት አቤት! እናቴዋ ይችን የግብጧ አረቄ እያጠጣህ በቃ ወንድ ልጅ ዱቅ ታደርጋለች። ደግሞ እንደ ዘመነ ካሴ ፋኖ መሪ ነው ብሎ የዛሬ ዓመት ደግሞ ይመጣብናል። ትስቃለች። ወያኔ እስራኤሊስት ቁልፍ ደግሞ ጭንቅላት ላይ አስደርድሮ አዲስ የብሔር ልብስ ይዞብን መጣ። በጣም ያምራል። ግን ታምራለች። አንተ ላይ ደግሞ የአላባ ቆሜ እንዴት እንደሚያምር ብትል እውነት ልክልህ። ቆሜ ምንድን ነው? ኮፍያው ነው? በጣም ያምራል። አንተ ላይ በዚህ ቁመት በዚህ መልክ በጣም ያምራል። እቺ እዚህ ጋር የምትደረገው እንደውም ፀጉሬን አይተሽዋል። እያሳጠርኩ ነው፣ እየተስተካከልኩ ነው። እሷ ትሆነኛለች። ራቢና ነው ያልሻት ስሟን? ቆሜና ነው ስሟ። ማን ነው ያልሻት? እቺ ኮፍያዋ ቆሜ። አላቦች በጣም ነው የሚወዱ የሚያከብሩ። ለምን አንተ አላባ አትሆንም? እኔም አላባ ነኝ። ድሮስ አላባ አይደለሁ እኮ አላባ ቁሊቶ ነኝ። ቁሊቶ እኮ ነኝ እኔ። በጣም ወዳቸዋለሁ ብለሃል። እኔ ቅድሚያ እኮ ነው የሄዱ የዛሬ 600 ዓመት 8ኛ ትውልድ ሄደው ነው እዚያ ያለሙት ያን ሀገር። እና እኔ ራሴ ቁሊቶ ነኝ፣ አላባም ነኝ። ከልጃለሽ እንደ አላባ ነኝ እኮ ነኝ። መልካችን ራሱ ይመሳሰላል። አዎ አታታም እንደ አፍንጫ ቀጥ ያለ እኮ ነው። የፀጉሬን አታውም እንዴ? ፀጉሬ ራሱ አቶቼ ምናምን ቁሊቶ ነኝ እኔ። ኮፍያውን ልክልሃለሁ። በጣም ያምራል። አስመሰክራለሁ። ኮፍያው አላኪልኝ። ደግሞ ባላንቴናችሁ ናችሁ ተብሏል። እናንተ በጣም የገረመኝ ያን